እሺ የሚቀጥለው ክፍላችን የጊዜ አጠቃቀም አስፈላጊነት መረዳት የሚለው ነው። ጊዜን በትክክል በሚገባ ጤናማ በሆነ መልኩ መጠቀም በጣም አስፈላጊ ነው፣ ከምንም ነገር በላይ ነው። የጊዜ አጠቃቀምን ማስተካከል የወደፊት ህይወታችንን አላማችንን በትክክል አይተን የምንንቀሳቀስበት ሂደት ስለሆነ የጊዜ አጠቃቀም አስፈላጊነትን መረዳት በእጅጉ አስፈላጊ ነው። ስለዚህ የጊዜ አጠቃቀም አስፈላጊነቱ ለጊዜ ትርጉም የመስጠት ችሎታው ላይ ነው። ስለዚህ ለጊዜ ትርጉም የምንሰጠው ያ ትርጉም በጣም በአጠቃቀማችን ላይ ልዩ ተጽዕኖ ያደርጋል ማለት ነው። ጊዜ የሚያልፍ እንደሆነ፣ ጊዜ አላፊ እንደሆነ፣ ቆሞ እንደማይጠብቅ እንደሆነ፣ ጊዜ ደግሞ አቅድን የምንመራው እንደሆነ፣ ቀጠሮ መስጠት እንደሌለብን፣ ማድረግ ያለብንን ነገር አሁኑኑ ማድረግ እንዳለብን፣ ስለዚህ የጊዜን ትርጉም የምንረዳበት ልክ የጊዜ አጠቃቀም አስፈላጊነት ላይ ትልቅም ተጽዕኖ ያሳድራል ማለት ነው። ይህም ሰዎች ጊዜያቸውን በተሻለ ሁኔታ እንዲጠቀሙበት ያስችላቸዋል። ይህን ትርጉም በትክክል ሲረዱ ጊዜያቸውን በትክክል እንዲጠቀሙ ይረዳቸዋል ማለት ነው። ጊዜ ገንዘብ ነው ይባላል፣ ነገር ግን ከገንዘብ በላይ ህይወት ነው። ገንዘብ ሰው በጥረቱ የሚያገኘው ነው፣ ጥሪት ነው፣ የሚሰበስበው ሀብት ነው። ጊዜ ግን በነፃ የተሰጠ ነው። ጊዜን በትክክል የማይጠቀም ሰው ህይወቱን ያባክናል ማለት ነው። ገንዘብን ግን በትክክል የማይጠቀም ሰው በጣም ብዙ ዋጋ ሊከፍል ይችላል፣ ግን እንደገና ሊያገኝም ይችላል ማለት ነው። ጊዜ ግን ሲያልፍ ከባከነ በኋላ ማግኘት አይችልም። ስለዚህ ልክ እንደ ህይወቱን እያባከነ ነው ማለት ነው። ሰው ከኤቲኤም ወይም ከባንክ ገንዘቡን እየወሰደ እንደሚጠቀመው ልክ እንደዚሁ በየዕለቱ እያንዳንዱን ቀን ከባንክ እንደምናወጣው እያወጣን እንጠቀማለን ማለት ነው። ጊዜን በአግባቡ ማስተዳደር ማለት ህይወትን በአግባቡ መምራት ማለት ነው። ጊዜን በአግባቡ መጠቀም፣ ጊዜን በአግባቡ መቆጣጠር ማለት ህይወታችንን በአግባቡ የምንመራበት ልክ ነው ማለት ነው። ጠቃሚ ወይም ጎጂ የሚያደርገው የኛ አጠቃቀም ነው። አስፈላጊ የሆነው በዚህ ምክንያት ነው ማለት ነው። ጠቃሚ ወይም ጎጂ የሚያደርገው የኛ የጊዜ አጠቃቀማችን ነው። ጊዜን ማክበር ራስን ማክበር ነው። ጊዜውን አክብሮ የማይጠቀም ሰው፣ ለሚያስፈልገው ዓላማ የማያውል ሰው ብዙ ነገሮች ያጋጥማሉ። አሉታዊ የሆኑ ተጽዕኖዎች በህይወቱ ይሆናሉ። ለምሳሌ አንድ ፕሮግራም ወይም የሆነ ፕሮግራም በተባለው ሰዓት በተባለው ሰዓቱ በጊዜ የማይገኝ ሰው በሰው ዘንድ ክብር ላይኖረው ይችላል ማለት ነው። ስለዚህ ጊዜያችንን አክብረን በትክክል ስንጠቀም ጊዜን በትክክል የምንጠቀምበት አጠቃቀማችን ብዙ ነገሮችን ይዞ ይመጣል። ፖዚቲቭ ወይም ኔጌቲቭ፣ አሉታዊ ወይም አዎንታዊ የሆኑ ነገሮችን አንድ ድርጅት በማኔጅመንት ወይም በእጅ መያዝ ይላል። ይሄ ከሌላ ትርጉም የመጣ ነው። በማኔጅመንት እንደሚመራው ሁሉ ወይም በእጅ ይዞ በትክክል መንገድ እያሳየ የሚመራው ሁሉ ግለሰቡም ህይወቱን ለመምራት በመጀመሪያ ጊዜውን ማስተዳደር ይኖርበታል ወይም መቆጣጠር ይኖርበታል። የጊዜን ዋጋ መረዳት፣ የጊዜን ዋጋ ለመረዳት እነዚህን ነገሮችን ማስተዋል አለብን። ለምሳሌ የአንድ አመት ዋጋን ለመረዳት ምን ያህል እንደሆነ ለማወቅ በፈተና ምክንያት አንድ አመት የወደቀን ተማሪ ጠይቅ ይላል። ሌላ ደግሞ ስለዚህ አንድ አመት ውድ እንደሆነ ያን ተማሪ በደንብ መግለጽ ይችላል ማለት ነው። ሌላው ደግሞ የአንድ ወር ዋጋ ምን ያህል እንደሆነ ለማወቅ ያለቀኑ የተገላገለች እናትን መጠየቅ፣ ያለቀኑ ልጅን የወለደች እናትን። ምክንያቱም ሚጥ በጣም ብዙ ስቃይ እንዳለው እናውቃለን ሁላችንም። ስለዚህ የወሩን ዋጋ ለማወቅ እሷን መጠየቅ አለብኝ ወይም ጠይቅ ይላል። የአንድ ሳምንት ዋጋ ምን ያህል እንደሆነ ለማወቅ የሳምንታዊ ጋዜጣ አዘጋጅን ጠይቅ። ስለዚህ በየሳምንቱ የሚያወጡት ጋዜጣ ለእነሱ ትልቅ ትርጉም አላቸው። አንድ ሳምንት ሲያልፍ ከህዝቡ ወይም ከሰዎቹ ምን አይነት ነገሮች፣ ምን አይነት ሪያክሽን ሊመጡ እንደሚችሉ፣ ምን አይነት ወይም መልስ ወይም ከሰዎች የሚጠብቁት ነገር፣ ያ ሲያልፍ ደግሞ ሪፖርት የሚያደርጉት ነገር ሲያልፍ ይከብዳል ማለት ነው። ግን ስለዚህ በየሳምንቱ የሚያወጡት እነሱ ትልቅ ትርጉም አላቸው። የአንድ ሰዓት ዋጋ ምን ያህል እንደሆነ ለማወቅ ለመገናኘት የሚቸኩሉ ፍቅረኞችን ጠይቅ ይላል።
አመት ነው የሚሆነው ማለት ነው ይረዝምባቸው። ሌላ ደግሞ የጊዜን ዋጋ ለመረዳት የአንድ ደቂቃ ዋጋ ምን ያህል እንደሆነ ለማወቅ ባቡር ያመለጠውን ሰው ጠይቅ። ስለዚህ ደቂቃው ረዥም ይሆንበታል ማለት ነው። ስለዚህ የጊዜ አስፈላጊነቱ እዚህ ላይ ነው። የአንድ ሰከንድ ዋጋ ምን ያህል እንደሆነ ለማወቅ ከአደጋ ለጥቂት የተረፈ ሰውን ጠይቅ። አስባችኋል? ከአደጋ ለጥቂት ያመለጠ ሰው ምን አይነት ስሜት ሊሰማው እንደሚችል። የአንድ ሚሊ ሰከንድ ዋጋ ምን ያህል እንደሆነ ለማወቅ በኦሎምፒክ የብር ሜዳሊያ ያገኘ አትሌት ጠይቅ ይላል። ስለዚህ ያለ እያንዳንዱ ቅጽበት አክብረው። ጊዜን አብሮ ለማሳለፍ ብቁ ለሆነ ልዩ ሰው ስለሰጠ ደግሞ በበለጠ ያክብረው። ስለዚህ ሰው ለሚወደው ሰው የሚሰጠው ጊዜን ነው ማለት ነው። ከገንዘብ ይልቅ፣ ካለ ሀብት ይልቅ፣ ከተለያዩ ነገሮች ይልቅ ለሰው ሰውን ከወደደ የሚሰጠው ጊዜውን ነው ማለት ነው። ስለዚህ እነዚህ የጊዜን አስፈላጊነት ለመረዳት እነዚህ የጊዜን ዋጋ መረዳት የአንድ ዓመትን፣ የወርን፣ የሳምንትን፣ የሰዓትን፣ የደቂቃዎችን፣ የሰከንዶችን ትርጉሞችን እነዚህ ትልቅ ቫልዩ እንዳላቸው መረዳት ትልቅ አስፈላጊ ነገር ነው። አንድ ምሳሌ እኔና እንቀጥላለን። ቤንጃሚን ፍራንክሊን የሚባለው ሰውዬ አለ። ይህ ሰውዬ ስለ ጊዜ አስፈላጊነት ወይም በጣም አስፈላጊ እንደሆነ አንድ ከሱ ህይወት ታሪክ ያስተምረናል። ይሄ ቤንጃሚን ፍራንክሊን የሚባለው ስለ ጊዜ አጠቃቀም የራሱ የሆነ ቴክኒክ አደራጅቶ ወይም አዘጋጅቶ የሚጠቀም ሰው ነው። ስለዚህ ስለ እሱ ታሪክ ስንመለከት ቤንጃሚን ፍራንክሊን ጊዜን እንደ ገንዘብ ይቆጥር ነበር። አንድ ቀን በራሱ መጽሐፍ መሸጫ መደብር ውስጥ እያለ አንድ ደንበኛ መጣና አንዱን መጽሐፍ አንስቶ ዋጋውን ጠየቀ። የእርሱን ሰራተኛ ነው የጠየቀው። እሱ የለም ነበር ያን ሰዓት። ይህ መጽሐፍ ስንት ነው ሲል ደንበኛው ሰራተኛውን ጠየቀ። ሰራተኛውም $1 ነው ብሎ መለሰለት። ደንበኛው ግን ዋጋው ስለበዛበት እባክህን ቀንሰው $1 በታች አታደርገውምን እያለ መከላከል ጀመረ። ይሄ የድሮ ታሪክ ነው ማለት ነው። $1 አድርገው $1 አድርገህ ስጠኝ ብሎ ይጠይቀው ነበር። ሰራተኛውም ዋጋውን እንደማይቀንስ ነገረው። ከዛ በመጨረሻም ደንበኛው ቤንጃሚን ፍራንክሊን ጋር ሄዶ ሚስተር ፍራንክሊን የዚህ መጽሐፍ ዝቅተኛ ዋጋ ንገረኝ አለው። ፍራንክሊን $1 ከ20 ሳንቲም አለው ማለት ነው። ለምንድን ነው ይህንን ያለው? ጊዜን እያባከነ ስለሆነ ወደዚህ ወደዛ እያለ እየጠየቀ ደግሞ የተባለው ነገር ሰምቶ ጊዜን ያባክናል በሚል ሳንስ ነው። ደንበኛውም ደነገጠና ምንድን ነው የምትለው? ቅድም እኮ ሰራተኛ $1 ነው ያለኝ ሲል ተቆጣ። ፍራንክሊን በረጋ መንፈስ እንዲህ አለው፣ አዎ ቅድም $1 ነበር። አሁን ግን እኔን ከስራዬ ስላቆምከኝና ጊዜን ስላባከነኝ ያባከንከው የኔ ጊዜ ዋጋ በመጽሐፍ ላይ ተጨምሯል አለው ማለት ነው። ደንበኛው አሁንም መከራከሩን ቀጠለ። እሺ አሁንስ የመጨረሻ ዋጋ ስንት ነው አለው። ፍራንክሊን $1 ከ50 ሳንቲም አለው። ጨምረ ማለት ነው። 25 ሳንቲም ጨምረ ስለ ክርክሩ ብሎ ማለት ነው። ደንበኛው ግራ ገብቶት ለምን ዋጋው ይጨምራል ስል ጠየቀ። ፍራንክሊን እንዲህ ሲል መለሰለት፣ ጊዜው ከገንዘብ በላይ ዋጋ አለው። ጊዜ ከገንዘብ በላይ ዋጋ አለው። ምክንያቱም ገንዘብ የሚመጣው በጊዜ ውስጥ ነው ማለት ነው። አንተ በመከራከር ጊዜን በጨረስ ቁጥር እኔ ያንን ጊዜ ተጠቅሜ ላገኝ የሚችለው ገቢ እየሰጣ ስለሆነ ያንን ክሳራ መክፈል ይኖርብሃል አለው ማለት ነው። ያ ምላሽ ነበረ ቤንጃሚን ፍራንክሊን መልሱ። በመጨረሻም ደንበኛው ጊዜውን ከገንዘብ በላይ ማክበር እንዳለበት ተረድቶ መጽሐፉን በውድ ዋጋ ገዝቶ ወጣ። ጊዜ ዋጋ አለው፣ ታይም ኢዝ ማኒ ይላል ማለት ነው ይለናል ቤንጃሚን ፍራንክሊን። ጊዜን ስናባክን በረቂቁ ገንዘብና እድልን እያባከን እንደሆነ መገንዘብ አለብን። ስለዚህ የሚባክኑ ነገሮች ብዙ ናቸው። ስናባክን እድሎችን እናባክናለን፣ ገንዘብ እናባክናለን፣ ጉልበታችን እናባክናለን። እድሜያችን የተወሰነ ከሆነ ባለፈው አይተናል። የጊዜን ትርጉም የምንመለከትበት ጊዜ ማለት በጊዜው ራሱ ከአምላክ ዘንድ ለሰዎች የተሰጠ አጭር የቆይታ ጊዜ እንደተባለ ሰምተን ነበር። ስለዚህ አጭር የቆይታ ጊዜ ደግሞ ውድ ነው። በውስጡ ብዙ ነገሮችን ብዙ ፓኬጆችን ስለያዘ እነዚህ ነገሮች ደግሞ እየባከኑ ከሄዱ ያልፋሉ ማለት ነው። ስለዚህ እነዚህን ነገሮችን መገንዘብ መቻል አለብን። ታይም ኢዝ መኒ ይለናል ማለት ነው ቤንጃሚን ፍራንክሊን። አይንስታይን ደግሞ
ታሪክ አንድ ትንሽ አጭር ታሪክ አለች። በአንድ ወቅት አልበርት አይንስታይን በአንድ ትልቅ ዩኒቨርሲቲ ውስጥ ንግግር እንዲያደርግ ተጋብዞ ነበር እና የዩኒቨርሲቲው አዘጋጆች አይንስታይንን ለመቀበል መኪና እንዲከፍሉለት ነበር። ሆኖም አይንስታይን በመኪና ውስጥ እያለ ረዳቱን አንድ ጥያቄ ጠየቀው። ፕሮፌሰር፣ ለምንድን ነው ሁል ጊዜ ሰከንዶችን ስንኳ ሳይቀር በጥንቃቄ የምትቆጥረው? ፕሮፌሰር ብለው ጠየቅ ጠርቶት እንደዛ አለው ማለት ነው። ለምንድን ነው ሰከንዶችን ሳይቀር በጥንቃቄ የምትቆጥረው ብለው ጠየቀው ረዳቱ ማለት ነው። መኪና እንዲወስድ የላኩት የዩኒቨርሲቲ ሰዎች መኪና ልከውለት የመኪናው ሹፌሩ ወይም ረዳቱ ጠየቀው ማለት ነው። ጥቂት ደቂቃዎች ማርፈድ ወይም ማባከን ምን ችግር አለው ብሎ ጠየቀው። አይንስታይን ፈገግ ብሎ እንዲህ ሲል መለሰለት፣ ልጄ ሆይ 1 ሰከንድ ለእኔ የህይወት ክፍል ነው ብሎ መለሰለት። ስለዚህ በህይወት ክፍላችን ነው ማለት ነው። ልክ መኪናው ዩኒቨርሲቲ በር ላይ ሲደርስ ንግግሩን ሊጀምር ጥቂት ሰከንዶች ብቻ ቀርተው ነበር። አዘጋጆቹ አይንስታይንን ለማጀብ ሲመጡ እርሱ ግን ከመኪናው ወርዶ በፍጥነት ወደ መድረኩ አመራ። ረዳቱ መኪና ውስጥ ተቀምጦ የያዘውን ጋዜጣ ጣጥፎ ለመውጣት ጥቂት ሰከንዶችን አባከነ። ረዳቱ ማለት ነው። ንግግሩን ሲያልቅ አይንስታይን ረዳቱን ጠርቶ እንዲህ አለው፣ እነዚህን ጋዜጣዬን ለማጠፍ የተጠቀምክባቸውን ሰከንዶች አሁን መልሰህ ልታገኛቸው ትችላለህ? አትችልም ብሎ መለሰለት ማለት ነው። ትችላለህ ብሎ ሲጠይቀው አልመለሰለትም። ከዛ አትችልም አለው። በእነዚህ ሰከንዶች ውስጥ ግን እኔ ለአንድ ተማሪ አዲስ ሀሳብ ማጋራት እችል ነበር ይል ነበር። ስለዚህ እነዚህ ዋና ሀሳቡ ምንድን ነው? ሰከንዶች ለደቂቃዎች አስተዋጽኦ ያደርጋሉ። እነዚህ ደቂቃዎች ደግሞ ለሰዓት፣ ሰዓት ደግሞ ለቀን አስተዋጽኦ ያደርጋሉ ማለት ነው። ስለዚህ የእነሱ አስተዋጽኦ እኔ በማቀርብበት ንግግር ላይ ትልቅ ተጽዕኖ ያሳድራሉ ሲል ይናገራል ማለት ነው። ስለዚህ ለጊዜ መስጠት ስላለብን ክብር ነው የምናገረው ማለት ነው። የጊዜ አጠቃቀም አስፈላጊነቱ ከስራ ማከናወን ባለፈ በአጠቃላይ የህይወት ጥራት ወሳኝ ነው ማለት ነው። ጥሩ የጊዜ አጠቃቀም ልምድ ሲኖረኝ ህይወቴ ሚዛናዊና ጤናማ ይሆናል ይለናል አይንስታይን። አስፈላጊነቱ ከአይንስታይን ታሪክ የምንማረው ያንን ነው። የጊዜ አጠቃቀም አስፈላጊነት በሚከተሉ መንገዶች ይገለጻል። ስለዚህ ጊዜያችንን በአግባቡ ስንጠቀም በእነዚህ መንገዶች ልንገልጸው እንችላለን። የአእምሮና የአካል ጤና ይሻሻላል ማለት ነው። አስፈላጊ ነው። እነዚህ ነገሮችን ለማሻሻል አስፈላጊ ነው። የአእምሮና የአካል ጤና ለማሻሻል፣ ውጥረትን ለመቀነስ፣ ጉልበትን ለመጨመር አስፈላጊ ነው ጊዜን በአግባቡ መጠቀም። ስለዚህ ውጥረትን ይቀንሰናል። ስራዎች ሳይከማቹ በጊዜ ሲጠናቀቁ የሚፈጠረው መጨነቅና መጣደፍ ይቀንሳል ማለት ነው። ውጥረት ይቀንሳል ጊዜያችንን በትክክል ስንጠቀም። ሌላ ደግሞ ጉልበትን ይጨምራል። ምን ማለት ነው? በስርዓት መጠቀም ስንችል ድካማችን እንቀንሳለን። ስለዚህ ቀጠሮ ሳንሰጠው ማድረግ ያለንባቸው ነገሮችን በጊዜ ስናደርጋቸው ጉልበታችን ይቆጠባል፣ ወይም ጉልበታችን ሙሉ በሆነ ጉልበት መስራት እንችላለን። ይህም ለሌሎች ተግባራት የሚሆን ተጨማሪ ጉልበት ይሰጠናል። ሌላ ተግባርን ጨምረን መስራት እንችላለን ማለት ነው። ስለዚህ የአእምሮና የአካል ጤናን ያሻሽለናል። የማይጨነቅ ሰው ብዙ ጊዜ በሌሎች ሰዎች ፊት ከሌሎች ጋር ያለው መስተጋብር ወይም ተግባቦት ራሱ የተሻለ ነው። በቃ ጉልበቱ እየታደሰ ነው የሚሄደው ማለት ነው። ሁለተኛው ውጤታማነት ይኖረዋል። ውጤታማነት እንዲኖረን የጊዜ አጠቃቀም አስፈላጊ ነው። አጠቃቀምን መረዳት አስፈላጊ ነው። ግብን በፍጥነት ለማሳካት ጥራት ባለው መንገድ ግብ ላይ ለመድረስ አስፈላጊ ነው። የጊዜ አጠቃቀም መረዳት የጊዜ አጠቃቀምን መረዳት፣ ለዋና ዋና ጉዳዮች ቅድሚያ መስጠት። እነዚህን ለይተን እንድናውቅ የጊዜ አጠቃቀምን አስፈላጊነት መረዳት በጣም ትልቅ ነገር ነው። ጊዜን በማይጠቅሙ ነገሮች ላይ ከማባከን ይልቅ ትርጉም ባላቸው ጉዳዮች ላይ እንድናውል ያደርገናል። ግብን በፍጥነት ለማሳካት ደግሞ ቅድሚያ የሚሰጡ ነገሮችን ለይተን ለማወቅ። ሌላ ደግሞ በአጭር ጊዜ ብዙ ለመስራት። ይህ ማለት ትኩረት ሰጥተን
የመስራት አቅማችን እንዲኖረን ያደርጋል ማለት ነው። እነዚህ መረዳት። ስለዚህ አንድ ሰው አላማ አለኝ ወይም ግብ አለኝ የሚል ሰው ያንን ነገር ለማሳካት ትኩረቱን በዛ ነገር ላይ ሲያደርግ ስቴፖችን ወይም ቅደም ተከተልን አስቀምጦ ያንን ስቴፕ ተከትሎ ነገሮችን ሲያደርግ ጥድፊያ ከሌለው ያንን ነገር በትክክል የመፈጸም አቅም ይኖረዋል ማለት ነው። ስለዚህ በዛን ሰዓት ውጤታማ ይሆናል። ሌላ ደግሞ የግል ስብዕና ለመገንባት ነገን የማለት ምንድነው መቀነስ ፕሮክራስቲኔሽን እነዚህን ለመቀነስ ስራን ዛሬውኑ የመጨረስ ተነሳሽነትን ይፈጥራል። ይሄ ደግሞ የአንድ ሰው ባህሪ መሆን አለበት። ቀጠሮ አለማብዛት፣ ማድረግ ያለብንን ነገር አሁንም ማድረግ፣ ሳናራዝመው ማለት ነው። ሌላው ደግሞ በራስ መተማመን ማሳደግ። ስለዚህ የግል ስብዕናችን እንድንገነባ እንዲኖረን ይሄ የተገነባ ጥሩ የሆነ ባህሪ እንዲኖረን ኮንሲስተንት በሆነ ማንነት እንድንንቀሳቀስ የጊዜ አጠቃቀም አስፈላጊነት በዚህ ይገለጣል ማለት ነው። ሌላው ለስኬት እንድንበቃ በትምህርት ወይም በሙያ ከፍታ ላይ ለመድረስ የጊዜ አጠቃቀም መረዳት በጣም አስፈላጊ ነው። የተሻሉ እድሎችን በትክክል ለመጠቀም አስፈላጊ ነው። ስለዚህ ቀጥለን የጊዜ አጠቃቀም ጥቅሞችን እናያለን ማለት ነው።